ሰላም እንደምን አላችሁ? ዛሬ ደግሞ የማሳያችሁ የሲንግል ፌዝ ሞተር ስፒድ ኮንትሮለር እንዴት አድርጋችሁ ከሞተር ጋር ማገናኘት እንደምችል ነው። እያንዳንዷን ዋን ባይ ዋን አስተያያችኋለሁ። እናንተም ግን ለብዙ ሰዎች እንዲደርስ ላይክ፣ ሼር እና ሪፖስት በማድረግ እንድትተባበሩኝ እጠይቃለሁ። ይቺ ሲንግል ፌዝ ሞተር ኮንትሮለር ስፒድ ኮንትሮለር ተብላ ትጠራለች። ይቺ ስፒድ ኮንትሮለር እንግዲህ እዚህ ላይ እንደምትመለከቱት ኢንፑት አለው። ኢንፑቱ ኤሲ የሚል አለ 220 ቮልት ነው የሚለው አንድ ኤሲ ነው። ፌዝ እና አንድ ኒውትራል እንሰጠዋለን ማለት ነው። ይሄኛው ደግሞ አውትፑት ፓርት ነው። ይሄ አውትፑት ፓርቱ ምንድነው? ስንት ገመዶች ነው ያሉት? እዚህ ጋር ስድስት ገመዶች ያሉት። እነዚህ 6 ገመዶች እያንዳንዳቸው የራሳቸው እንትን ያለው እዚህ ላይ እንደምንመለከተው በቻይንኛ ተጽፏል። ሬድ ይላል። ሬዱ ሜን ነው የሚለው ብላክ እና ዋይት ደግሞ ላይካዝ እንደ ካፓሲተር Z1 እና Z2 ተብሎ የሚጠራው ነው ማለት ነው። እዚህ ጋር ብሉ እና የሎ የሚላለ ብሉ እና የሎ ደግሞ የሚያገለግለው እዚህ ጋር ሴንሰሯን ሪዲንጓን ሪድ የምታደርግልን አለች። ያችንን ነው ኮኔክት የሚያደርግልን ማለት ነው። ዜን ግሪን የሚለው ባዶ ነው፣ ምንም አገልግሎት አይሰጥም ማለት ነው። እዚህ ላይ አሁን እንወስዳለን። ምንድነው ይሄ ሞተራችን ይሄ ነው። ይሄ ሞተራችንን እንግዲህ ከእያንዳንዱ ጋር እንዴት እንደምናገናኝ በመልቲሜትር መጀመሪያ ቼክ እናደርጋለን ማለት ነው። መልቲሜትራችንን እናያልና እዚህ ላይ እንደምትመለከቱት 3 ገመዶች ነው ያሉት። አውትፑቱ ላይ ሲንግል ፌዝ ሞተር ስለሆነ ኮንቲኒቲ እናያለን። ኮንቲኒቲ ስናይ እዚህ ላይ እንደምትመለከቱት ይሄው እኔ ኮንቲኒቲ ቼክ እያደረጉ ነው። ጥቁሩ ከዋይት ጋር ስናየው 48 ነው የሚያነበው። እንዲሁም ደግሞ ጥቁሩን ደግሞ ከየሎ ጋር ስናያይዘው 48 ያነባል። ሁለቱን ደግሞ እዚህ ጋር ያሉትን ብናያይዛቸው ሃየር ነው። እነዚህ ሁለቱ ስታርተሮች ናቸው ማለት ነው። ይሄኛው ደግሞ ምንድነው? ኮመን ነው። ስለዚህ ጥቁሩን ከየት ጋር እናያይዛለን? ከሬድ ጋር እናያይዛለን ማለት ነው። ሬድ ሜን ከሚለው ጋር ጥቁሩን እናያይዛለን። ጥቁሩን ከሬድ ጋር ካያያዝ ነው እዚህ ጋር ጥቁሩን ከሬድ ጋር ካያያዝን ሌላ ምንድነው? እዚህ ጋር 2 ገመዶች አሉ። እነዚህ 2 ገመዶች ምናምን እንላለን። እዚህ ጋር ቴምፕሌቱን ስታዩ ብላክ እና ዋይት ነው። ብላክ እና ዋይትን እንግዲህ እንዳስፈላጊነቱ እነዚህ 2 ገመዶች ማለት ነው ዙር ብቻ ነው የሚቀይርልን እንጂ ሌላ ነገር የለውም። ሶ ምን እናደርጋለን? ብላኩን ካንዱ ጋር ዋይቱን ካንዱ ጋር ክሎክዋይዝ እንዲሰራ ከፈለግን እያቀያየርን እነዚህ ማያያዝ እንችላለን ማለት ነው። ሶ ናውሉ ከዚህ ጋር ይኸው ዋይቱን ከቢጫ ጋር አያያዙት ከቢጫ ጋር እንዲሁም ደግሞ ብላክ ደግሞ ከዋይት ጋር አያያዙት። ዙር መቀየር ከፈለጉ ወይም ደግሞ ሮቴሽኑ እንዲቀይር ከፈለጉ እነዚህን ሁለቱን እናቀያይራለን ማለት ነው። ቅድም እንደነገርኳችሁ እንግዲህ አረንጓዴው ስራ የለውም። ነገር ግን እነዚህ ገመዶች ግን የት ላይ ነው ኮኔክት የሚሆኑት? እዚህ ጫፍ ላይ ያለ አለ ኮንትሮል ማድረጊያ ስፒዱን ሴንስ የሚያደርግልን ማለት ነው። እዚህ ውስጥ ላይ ያለው አሉ። እነዚህ ሁለቱን አንድ ላይ እናገናኛለን። ይሄም ዋየር ደግሞ እዚህ ጋር እንደምትመለከቱት ይኸው ይቺ ገመድ ናት ማለት ነው። ይቺ ገመድ ናት እዚህ ጋር ሴንሰሩ ላይ ነው የምትመጣው። ሶ እነዚህን ሁለቱን ዋይትን የሎውን እና ብሉን እናገናኛለን ማለት ነው። የሎውን እና ብሉ የሎ እና ብሉ እናገናኛለን። ሶ በዚህ መሰረት ኢንሱሌሽን እናደርጋለን። ይሄ ነው ማለት ነው ዋይሪንግ ሲስተማችን።